ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ዛሬ የኮሪያ ምርጥ የድብድብ ፊልም ይዤላችሁ መጥቻለሁ። ርዕሱም ሚስተር ቦስ ይባላል። በ2020 ተለቆ ለኛ ለተመልካቾች ይመጣልን አሪፍ ፊልም ስለሆነ ተከታተሉን። የዛሬው ታሪካችን የሚጀምረው አባትና ህዋንጁን የተባለው ልጁ ከቤታቸው ለቀው አዲስ ቤት ሲገቡ እያስመለከተን ነው። አባቱም ስራውን ስለለቀቀ አዲስ ቤት ገብተው አዲስ ስራ እየፈለገ ነበር። የህዋንጁን እናትና እህት አያታቸው ጋር ቀርተዋል። ምክንያቱም የህዋንጁን እናት ታማ ስለነበረ ነው። እናም ህዋንጁንና አባቱ ብቻ አዲስ ህይወት ለመጀመር እየሞከሩ ፊልም ያስመለክተናል። በቀጣዩም ቀን ህዋንጁን አንድ የምታስፈራ ሴትዮ መንገዱን ዘግታበት ይመለከታል። ከዛ በኋላም ህዋንጁን አዲስ ትምህርት ቤት ሲገባ ፊልም ያስመለክተናል። እሱ ግን የትምህርት ቤት ጋንግ እንዳለ አያውቅም ነበር። እናም ዚየስ ጋንግ የሚባሉ ጋንጎች ይመለከታል። የዚየስ ጋንግ መሪ ጄዩን ይባላል። ጄዮንም አዲስ ተማሪ ይተዋወቃል። የአዲሱ ተማሪ ጓደኛው ስም ቢዮንግዮን ይባላል። ቢዮንግዮንም እዚህ ትምህርት ቤት ውስጥ ሁለት የጋንግ ቡድኖች እንዳሉ ይነግረዋል። አንደኛው የዚየስ ጋንግ ሲሆን ሁለተኛው ደግሞ የስቶርም ጋንግ ይባላሉ። ክፍል ውስጥም ሲገቡ አንድ አስቂኝ መምህር ፊልሙ ያስመለክተናል። የአስተማሪውም ስም ሚስተር ጄሃ ይባላል እና እሱም ወደ ክፍሉ እንደገባ ራሱን ለተማሪዎች ያስተዋውቃል። እረፍት ሰዓትም ላይ በትልቁ ሰውዬ ህዋንጁን ይጠራል። እሱም ዮንግሱ ይባላል። ዮንግሱ ከሱ ጋር መታወቅ ፈልጎ ነበር። ቢዮንግዮንም ደንግጦ ነበር። ምክንያቱም ዮንግሱ በጣም ትልቅ ሰውዬ ስለነበረ። ዮንግሱ ማለት በባለፈው መንገድ ላይ እንደ እብድ ቆሞ መንገድ የዘጋበት ሰውዬ ስለነበር ፈርቶት ነበር። ይተዋወቀዋል። እሱም በጣም ጠንካራው ተማሪ ነበር የክፍላቸው። በተጨማሪም የቅድሙ ወፍራሙ ሰውዬ ጓደኛም ነበረ። እነሱ አምናም እዚሁ ክፍል ውስጥ ተምረዋል፣ ግን አላለፉም ነበረ። ቢዮንግዩም እነሱ ጓደኞቹ ስለሆኑ በጣም ደስተኛ ነበረ። በአጋጣሚም ከላይኛው ክፍል ነባር ተማሪዎች ጂንዎን ላይ ውሃ ይረጩበታል። ጂዮንም ተናዶ ይሰድባቸዋል በመስኮት። ነባሩም ተማሪ ኦታክ የሚባል ወደ ክፍላቸው ገብቶ እሱን ነገር መፈለግ ጀመረ። ያንግሱም ይሄን ሲመለከት ነገሮችን ማረጋጋት ጀመረ። እድለኛም ሆኖ አስተማሪያቸው መጣ። እሱንም ሲያይ ቴዎክ ወጣ። እናም ሶስቱ ተማሪዎች አብረው መዝናናት ጀመሩ። እናም ምርጥ ጓደኛሞች ሆኑ። እናም የራሳቸውን ግሩፕ ፈጠሩ፣ ሪዩኒየን ጋንግ። ቢዮንግዮንም ምግብ እየተመገቡ እያለ ሮጦ መጣና ዚዮስ የሚባለው ጋንግ የሲኒየሮች ድብድብ እንዳለው ነገረው። እነርሱም ድብድቡን ለማየት ወደዛ ቦታ ይሄዳሉ። ድብድቡንም ካዩ በኋላ ቢዮንግዩን ጂዮንን ድብድብ እንዲያስተምረው ይጠይቀዋል። ጂኖንም ተስማምቶ የተወሰኑ የድብድብ ዘዴዎች ያስተምረው ጀመረ። በቀጣዩም ቀን ትምህርት ቤት ውስጥ አብረው እየተላፉ ክፍል ውስጥ ሲገቡ አዲስ ተማሪ ያያሉ። እናም እሱም የድብድብ ቡድን መሪ ነበረ። ስሙም ቦልድ ኪም ይባላል። እና ቦልድ ኪም ወፍራሙ ሰውዬ ፋይት ቶርናመንቱን እንዲቀላቀል ፈልገው ሊያናግሩት ነበር የመጡት። እሱ ግን አሁን ዘንድሮም መድገም አልፈልግም፣ ትምህርት ይሻለኛል፣ ድብድብ ይቅርብኝ ብሎ ነገራቸው። በዛ ሰዓትም የዚየስ ጋንግ መሪ መጣና እኔ እናንተ እንደባደብ ብሎ ጠየቀው። ምክንያቱም ከዚህ በፊት ተደባድበው ወፍራሙ ሰውዬ አሸንፎት ስለነበረ ነው። ምንም ቢሆን ግን ያንግሱ መደባደብ አይፈልግም ነበር። ምክንያቱም ለሆነ ሰው ቃል ገብቶ ነበር ትምህርቱን እንደሚያሻሽል። የሆነ ቀንም ጂዩን ከትምህርት ቤት እየወጡ እያለ በር ላይ ከማታ ተማሪዎች ጋር ይጋጫል። እናም ያንግሱ በቦክስ ሊመታው ሲል አስቁሞት፣ ነገሮች ግን ከቁጥጥር ውጭ ሆኑና ድብድቡ ተጀመረ። በቀጣዩም ቀን
ቀልደኛው አስተማሪ መጥቶ ትላንት ያደረጉት ነገር ትክክል ስላልሆነ ሶስቱንም ያስነሳቸዋል። ነገር ግን ወፍራሙ ሰውዬ እኔም ብቻ ቅጣኝ ብሎ እሱም ብቻ እግሩን ይገርፈዋል። የነሱንም ቅጣት እሱ ይቀጣላቸዋል። በዛ ምክንያትም የያንግሱ እግር ይጎዳል። እናም እያከሙት ነበር። ጂዮን ግን በጣም ከፍቶት ብቻውን ነበር ቆሞ እያሰበ የነበረው። በቀጣዩም ቀን ሄያንጁንና አባቱ ትምህርት ቤት ውስጥ እንመለከታቸዋለን። ምክንያቱም ሄያንጁን በፈጠረው ችግር ምክንያት ወላጅ አምጣ ተብሎ ስለነበር ሄያንጁን ወላጅ ስላመጣ ወደ ትምህርት ቤት ተመልሶ ገባ። ጂዮን ግን ወላጅ ስላላመጣ ከትምህርት ቤት ለትንሽ ጊዜ ይሰናበታል። በዛ ምክንያትም እሱ ወፍራሙ ጓደኛው ጋር ለመጎብኘት ይሄዳል። እዛም ያንግሱ እሱ የሚወደውን እንቁላል ቅቅል ይሰራለታል። እናም አብረው ይመገባሉ። ጓደኝነታቸውም በዛው ይጠነክራል። በቀጣዩም ቀን ሁሉም ተማሪዎች በሪዩኒየን ጋንግና በማታ ተማሪዎች መሃል ስላለው ድብድብ እያወሩ እንመለከታለን። በዛ ሰዓትም ያንግሱ ተኝቶ እያለ አንድ ጓደኛው መጥቶ ጓደኛቸው ከቦልድ ኪም ጋር እነሱን ወክሎ ሊደባደብ እንደሆነ ይሰማል። እናም ቦታው ላይ ፈጥኖ ይደርሳሉ። ያንግሱም ቃል ስለገባ ድብድብ ውስጥ መቀላቀል አይፈልግም ነበር። በዛ ምክንያትም የነሱ ጋንግ ወይም ሪዩኒየን ጋንግ ድብድቡን ይሸነፋሉ። የሱም ፍቅረኛ ጆን ሄን ትባላለች። ጂዮንግ ሃይን ሄያንጁን ከጓደኛዋ ጋር ታስተዋውቀዋለች። ጓደኛዋም ጂሚን ትባል ነበር። በዛ ሰዓትም ጆአኑን ፍቅር ይዘዋል ከሷ። በሚቀጥለውም ቀን ዋናው አክተራችንን የቅድሟ ልጅ እንደወደደችው ይነግረዋል። እናም ዴት እንዲወጡ ያበረታታዋል። በቀጣዩም ቀን ደስ ብሎት ይወጣሉ። ትንሽ አውርተውም ከሆቴል ቤቱ ሊወጡ ሲሉ ከኦቴክ ጋር ይገናኛሉ። ኦቴክም ሂዩክናም ስለሚባል የሷ ኤክስ ማውራት ይጀምራል። እሱም በጣም ተናዶ ጥሏት ሄደ። ነገር ግን አረጋግታው ሂዩክናም እንደሆነ ስትነግረው በጣም ያዝናል። ሂዩክናም ማለት ድሮ የሞተ የሷ ኤክስ ፍቅረኛዋ ነበረ። በቀጣዩም ቀን ተሰብስበው ወደ እሷ እናት መቃብር ይሄዳሉ። እሷም በቆመበት እኔ እናቴን አጥቻለሁ፣ ምወደውን ፍቅረኛዬም በሞት ተነጥቄያለሁ፣ ማንም የለኝም፣ ያለኸኝ አንተ ነህ ብላ አሳምናው ተመልሰው ፍቅረኛ ይሆናሉ። ወደ ትምህርት ቤትም ስንመለስ ምሳ ሰዓትም ላይ አንድ ልጅ ወደ ክፍል መጥቶ አባቱ በጣም እንደተጎዳ እና ሆስፒታል እንደገባ ይነግረዋል። እሱም በድንጋጤ ወደ ሆስፒታል ሄዶ አባቱን ያየዋል። በጣም ተጎድቶም ስለነበር ስራ መስራትም አይችልም። ለዛም የሱን ስራ የግድ መሸፈን ስላለበት ስራ ቦታው ሄዶ ሸክም ማገዝ ይጀምራል። ግን በዛ ሰዓት አባቱ ምን ያክል እየለፋ እንደሚያሳድገው ይረዳል። እሱም እየተሸከመ በጣም ያደክመዋል። ጓደኞቹ ግን ከትምህርት በኋላ እሱን እየሄዱ ማገዝ ጀመሩ። አንድ ቀንም እነሱ ወደ ሁለተኛ ደረጃ ያልፋሉ። ሄያንጁን ከያንግሱና ከቢዮንግያንግ ጋር አንድ ክፍል ውስጥ ነበሩ። ያንጉና ጆንጉ ሌላ ክፍል ነበሩ። እነሱም እየተቀላለዱ እያወሩ እያለ ሳያስበው ቡናውን ቦልድ ኪም ላይ ይደፋበታል። ቦልድ ኪምም በጣም ይናደዳል። ከዛ በኋላ ሙሉ ጓደኞቹን ሰብስቦ ያንበረክካቸውና ወፍራሙ ሰውዬ ካልተደባደበኝ አለቃችሁም ይላቸዋል። ወፍራሙም ጓደኛቸው መጣ። ከዛ በኋላም መነጋገር ይጀምራሉ። ከ3 ዓመት በፊት ተደባድበው እንደነበር ከንግግራቸው እንረዳለን። የዛኑም ቀን ወደ ክፍል ከተመለሱ በኋላ አንድ ጓደኛቸው መጥቶ ዚዩስ ጋንግና ስቶርም ጋንግ አንድ ቡድን መሆናቸውን ይነግራቸዋል። ያንግሱ ግን ጉዳዩም አልነበረም፣ ምንም አልፈራቸው። የድሮ ጓደኞችንም ያንግሱ ጠርቶ ወደ ድብድቡ ቦታ ያቀናሉ። በዛ ሰዓትም ተገናኙ። ድብድቡም ጀመረ። ነገር ግን ዚዩስ ጋንግና ስቶርም ጋንግ ይሸነፋሉ። በተቃራኒው ደግሞ ሪዩኒየን ጋንግ ያሸንፋሉ። በቀጣዩም ትዕይንት በሚያስደነግጥ ሁኔታ ያንግሱ
ተደብድቦ ኮማ ውስጥ መግባቱን ፊልም ያስመለክተናል። እነሱም ሆስፒታል ሲደርሱ እህቱ እያለቀሰች ይህንኑ ነገር ትነግረዋለች። እነሱም ፖሊስ ጋር ሄደው ያመለክታሉ የሚረዷቸው መስሏቸው። ነገር ግን ፖሊሶቹ ጉዳያቸውም አልነበረም። በዛ ምክንያት ዋናው አክተራችን ተናዶ ቦልድ ኪም ጋር ሄዶ ሊደበድበው ሲል ቦልድ ኪም ምንም እንደማያውቅ ይነግረዋል ፈርቶ። ነገር ግን ዋናው አክተራችን ሳይተወው እሱን ይደበድበዋል። ፍቅረኛውንም በሚቀጥለው ቀን ሲያገኛት ፊትህ ምን ሆነ ነው ብላው ተደባድቤ አላት። እሷም አረ ድብድብ ይቅርብ ብላ ስትመክረው እሱ ግን የጓደኛዬን ደም ሳልመልስ አልተውም ይላትና ተነስቶ ይወጣል። በቀጣዩም ትዕይንታችን ዋናው አክተራችን በፊት ጓደኛቸው የነበረውን ሰው ሊደባደበው ይሄዳል። እሱም እኔም አላቅም ይለዋል። ነገር ግን ፍቅረኛ የታከመችው ከነሱ እሱን ደብድበ ብር ተቀብለ ነው ብሎ ነገር ይፈልገዋል፣ ይደበድበዋል። ነገር ግን እውነታውን ፊልሙ ሲያስመለክተን እሱ የእውነትም ገንዘብ ተቀብሎ ተደባድቦ ነበር። ነገር ግን ተሸንፎ እያለ የዚየስ ጋንግ ዋናው መሪ ጀርባውን መቶት ኮማ ውስጥ እንዲገባ ያደርገዋል። በዛ ምክንያትም ያንግሱን ዚየሶች እንዳጠቁት ይገባዋል። ሄዶ ጀማውን ሰብስቦ ሊጣላ ይዘጋጃል። በዛ ሰዓትም በሚያስገርም ሁኔታ ከኮማ ነቅቶ ፊት ለፊታቸው መጥቶ ይቆማል። ኢቭን ቦልድ ኪምም ያኛውም ጓደኛቸው አብረው ይደግፏቸዋል። ጄዩን እሱ በቁጥር ብልጫ እንደተወሰደበት ይገባዋል። በዛ ምክንያትም ሂንጁንን አንድ ለአንድ ግጥሚያ ይጋብዘዋል። እሱም ቀላል ሰው ስላልነበር ቅጥቅጥ አድርጎ ይገላግለዋል። በዚህ ፍልሚያ ምክንያት ሪዩኒየን ጋንግ ጠንካራውና በጣም ታዋቂው የድብድብ ጋንግ ይሆናል። እነሱ ግን ጠንካራም ፌመስም ቢሆኑም ችግር መፍጠር አይፈልጉም ነበር።